ሁለት ሳምንታትን ያስቆጠረው የመካከለኛው ምስራቅ ጦርነት ውጥረቱ ተባብሶ ቀጥሏል። የቻይና፣ የሰሜን ኮሪያ፣ የሩሲያና ዩክሬን እንዲሁም የባህረ ሰላጤው ሀገራት ከባድ አሰላለፍ ውስጥ እየገቡ ነው። የአሜሪካ እስራኤልና ኢራን ጦርነት መጨረሻ ሊታወቅ ሊገመትም አልቻለም። በየቀኑ አዳዲስ ክስተቶች እየተሰሙ ይገኛሉ። ሰላም ጤና ይስጥልን። ከአቤል ሚዲያ ዓለም አቀፍና የሀገር ውስጥ ትኩስና አዳዲስ መረጃዎችን ይዘናል። ተከታተሉን። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም እንደሚገደዱ ማስጠንቀቃቸው ተነገረም። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ አቅርበዋል ተብሏል። ከጣቢያው የዜና ክፍል በተወጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዚደንት ለሌተናል ጄኔራል ታደሰ ወረደ ጽህፈት ቤት ደብዳቤ መጻፋቸው ተነግሯል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም፣ ጋዜጠኞች ሳይመገቡ ሊሰሩ አይችሉም በማለት እንደገለጹ ተሰምቷል። ከስፍራው የተገኘው መረጃ እንደሚያመላክተው የጋዜጠኞች የገንዘብ ችግር እየጨመረ መምጣቱንና ብዙዎቹ ሰራተኞች መሰረታዊ ወጪዎችን ለመሸፈን እየተቸገሩ መሆኑን ለማወቅ ተችሏል። ፕሬዝደንት ፑቲን በጋሞ ዞን በደረሰው አደጋ ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን ገለጹ። የሩሲያው ፕሬዝደንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን ገልጸዋል። ፕሬዝደንቱ በጋሞ ዞን በተከሰተው አደጋ ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን ለፕሬዝደንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር አብይ አህመድ አስተላልፈዋል ተብሏል። ፕሬዝደንቱ ባስተላለፉት የሀዘን መግለጫ መልእክት በተከሰተው የመሬት መንሸራተትና የመሬት ናዳ አደጋ ህይወታቸውን ላጡ ዜጎች ቤተሰቦችና ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። በተከሰቱ የተፈጥሮ አደጋዎች ጉዳት የደረሰባቸው ኢትዮጵያውያን በፍጥነት እንዲያገግሙም መልካም ምኞታቸውን ገልጸዋል ተብሏል። በጋሞ ዞን የካቲት 30ና መጋቢት 1 2018 ዓ.ም የጣለው ከባድ ዝናብ ባስከተለው የጎርፍና የመሬት ናዳ ከ80 በላይ ዜጎች ህይወት ማለፉን ከዞኑ የተገኘው መረጃ ያመላክታል። የደቡብ ኢትዮጵያ የወንጌል አማኞች ካውንስል እዩ ጩፋ በዲላ ስታዲየም አዘጋጃለሁ ያለውን ኮንፈረንስ ተከትሎ ፈቃድ ያልተሰጠው ህገወጥ ኮንፈረንስ ነው በማለት ክልከላ እንዲደረግ የክልሉ ካውንስል ትዕዛዝ መስጠቱ ተነገረም። የክልከላ ደብዳቤው ለሚመለከታቸው የጸጥታ አካላት መመራቱ የተነገረ ሲሆን አስፈላጊው እርምጃ እንዲወሰድ እየተጠየቀ ይገኛል ተብሏል። በዚህም እዩ ጩፋ ቅጣት ሊጣልበት እንደሚችል እየተነገረ ነው የሚገኘው። ክልከላውን ተከትሎ የጌዲዮ ዞን የወንጌል አማኞች ካውንስል ለዞኑ ሰላምና ጸጥታ ቢሮ በጻፈው ደብዳቤ እውቅና ያልተሰጠው በመሆኑ ይህንን ወደ ጎን በመተው በጉልበት ለማካሄድ እየተሰናዳና እንቅስቃሴ በማድረግ ላይ የሚገኝ እንዲሁም ሃይማኖትንና መንግስትን ለማጋጨት እየሰራ ያለ በመሆኑ አስፈላጊውን እርምጃ በአስቸኳይ እንዲወስድ መጠየቃቸው ተነግሯል። አብዛኛው የኢትዮጵያ ወንጌል አማኙ ማህበረሰብ እዩ ጩፋ በተደጋጋሚ አንዴ ከመሪዎች ከሌሎች ነቢያትና ከአገልጋዮች ከካውንስሉ በሀገር ውስጥና በውጭ ከሚገኙ አብያተ ክርስቲያናት መሪዎች ከቃለ ሕይወት ሙሉ ወንጌል መሪዎች ከሌላም ቤተ እምነቶች አሁን ደግሞ ከደቡብ ኢትዮጵያ ክልል መንግስት ከጌዲዮና ከዲላ መንግስት አካላት የሚፈጥረው አለመግባባት የወንጌል አማኞችን እንደማይወክልና ግለሰቡ ተግባሩም ሆነ የሚወሰድበት እርምጃም የወንጌል አማኙን አይወክልም የሚሉ ድምጾች እየተሰሙ መሆኑ ተገልጿል። ኢራን በእስራኤል የፖሊስ ዋና መስሪያ ቤትና በሳተላይት ማዕከል ላይ የድሮን ጥቃት መፈጸሟን አስታወቀች። የኢራን ጦር ኃይል ባወጣው መግለጫ በእስራኤል የሚገኙ ቁልፍ የጸጥታና የኮሚኒኬሽን ተቋማት ላይ በድሮን የታገዘ ጥቃት መፈጸሙን አረጋግጧል። እንደ ኢራን ይፋዊ የዜና ወኪል IRNA ዘገባ ከሆነም ጥቃቱ በዋናነት ያነጣጠረው ከፍተኛ ወንጀሎችንና ብሔራዊ ደህንነትን በሚመረምረው ለሀብ 433 በተሰኘው የእስራኤል የፖሊስ ልዩ ክፍል እንዲሁም የጊላት መከላከያ የሳተላይት የመገናኛ አውታር ማዕከል ላይ ነው። የኢራን ወታደራዊ አመራሮች ይህ እርምጃ ለሀገራዊ ደህንነት ሲባል የተወሰደ ህጋዊ የመከላከል እርምጃ መሆኑን የገለጹ ሲሆን ድሮኖቹ በታለሙት ግቦች ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። በሌላ በኩል የእስራኤል መከላከያ ሰራዊት በርካታ ድሮኖችን ማክሸፉን አስታውቆ በመካከለኛው እስራኤል በሚገኙ ከተሞች የአደጋ ጊዜ ሳይረኖች ሲሰሙ መቆየታቸው ተዘግቧል። በደረሰው ጉዳት ዙሪያ እስካሁን ከእስራኤል ወገን የተሰጠ ዝርዝር ማረጋገጫ ባይኖርም ይህ ጥቃት በሁለቱ ሀገራት መካከል ለሳምንታት የቆየውን ከፍተኛ ወታደራዊ ውጥረት ይበልጥ ያባብሰዋል ተብሎ ተሰግቷል።
በቴሄራን ግዛት አሜሪካና እስራኤል በፈጸሙት ጥቃት ከ500 በላይ ሰዎች መገደላቸው ተነገረም። የዩናይትድ ስቴትስና የእስራኤል ጦርነት በሀገሪቱ ላይ ከጀመረ ወዲህ በቴሄራን ብቻ 503 ሰዎች ተገድለዋል። ከየካቲት 28 ጀምሮ በአካባቢው ወደ 5700 የሚጠጉ ሰዎች ቆስለዋል ተብሏል። በሌላ በኩል የእስራኤል ወታደራዊ አየር ኃይሉ ባወጣው መግለጫ በቴሄራን ዋና ከተማ ሜሄራባድ አውሮፕላን ማረፊያ በወሰደው ጥቃት የኢራን ጠቅላይ መሪ አሊ ካሚኒን አውሮፕላን ማውደሙን ይፋ አድርጓል። የአውሮፕላኑ መውደም የኢራን አገዛዝ አመራር ከአጋር ሀገራት ጋር ያለውን የቅንጅት አቅም ይረብሸዋል፣ የወታደራዊ ኃይል ግንባታ ጥረቶችና የማደስ አቅሙን ያዳክማል መባሉ ነው የተነገረው። እስራኤል በሚቀጥሉት ቀናት ለጥቃቱ መባባስ ኢራን እንድትዘጋጅ እየዛተች ትገኛለች። በአሜሪካና እስራኤል በኢራን ላይ የተከፈተው ጦርነት ተጨማሪ ሳምንታት ሊወስድ እንደሚችልም ተዘግቧል። በሚቀጥሉት ቀናት ውስጥ መባባስ ሊኖር እንደሚችል የተገለጸ ሲሆን የእስራኤል መንግስት በመጪዎቹ ቀናት የበለጠ ዝግጁ መሆን አለብን የሚሉ መልእክቶች እየተሰሙ ይገኛሉ። ቻይና በ26 የጦር ጀቶችና በ7 የጦር መርከቦች ታይዋንን መክበቧ ተነገረም። ይህ ቻይና ለዓመታት ስትጠብቀው የነበረውን ውድ ጊዜ ያገኘች ይመስላል ሲሉ የዘርፉ ባለሙያዎች እየተናገሩ ነው። የቻይና ወረራ የዓለምን ቅርጽ የሚቀይርና ሌላ ውጥረት የሚፈጥር ነውም ተብሏል። በታይዋን ጉዳይ እጄን አስገባለሁ ስትል የነበረችው አሜሪካ ራሷም በጀመረችው ጦርነት ትወጥራለች። አሁን ባለው ሁኔታ ቻይና ታይዋንን ብትወር አሜሪካ ምንም ምላሽ ሊኖራት አይችልም የሚሉ ግምቶች ተሰንዝረዋል። አሜሪካ ከኢራን ጋር ባለችበት ጦርነት ብቻ ሳይሆን ከዩክሬን ጋር ያልጨረሰችው ጦርነት በመኖሩ ከቻይናም ከሩሲያም ከኢራንም ከሰሜን ኮሪያም በተመሳሳይ ጊዜ ጦርነት ውስጥ የመግባት ፍላጎት የላትም ብቻ ሳይሆን አቅሟም አይፈቅድም መባሉ ነው የተገለጸው። ለዚህም ይህ ጊዜ ረዥም ጊዜ ስትዘጋጅ ለነበረችው ቻይና ለመውረር ምቹ ሁኔታ ተፈጥሮላታል ተብሏል። አሜሪካ የጀማመረቻቸው እሳቶች ዓለም ከጦርነቶች ማግስት ከአዲስ ካርታ ጋር እንድትከሰት ትገደዳለች የሚሉ መላምቶች ተቀምጠዋል። መካከለኛው ምስራቅ ላይ የተለኮሰው ጦርነት በተለይ የቻይና ታይዋንን መክበብ ትላልቆቹ ሀገራት ትንንሾቹን የመሰልቀጥ ፍላጎት እያሳዩ መሆኑ ማረጋገጫ ተደርጎ ተወስዷል። በዚህም ኢራንን ጨምሮ ሌሎችም ወደ ግዛት ማካለል ጦርነት ጭምር ሊያልፉ ይችላሉ መባሉ ነው የተነገረው። ዩክሬን ከጠበቀችው በላይ ግዛቷን ልታስረክብ፣ ሩሲያም ከጠየቀችው በላይ መሬትን የምታገኝበትን እድል የኢራን ጦርነት ይዞላት የመጣ ይመስላል እየተባለ ነው። ቻይና በዚሁ ቀጥላ ጦርነቱ የሚከፈት ከሆነ ዩክሬን በአውሮፓ እርዳታ የምትዋጋበት ሁኔታ አብቅቶ ዘለንስኪ ሸሽቶ ጦርነቱ ሊያከትም ይችላል እየተባለ ነው። ሰሜን ኮሪያም ወደ ደቡብ ኮሪያ የመንቀሳቀስ ፍላጎት ብታሳይ ሊያስቆማት የሚችል ኃይል የለም። እንደ ባለፈው ጊዜ አሜሪካና እስራኤል ኢራን ላይ የጀመሩት ጥቃት በ2 ሳምንት ለማጠናቀቅ የታሰበ ቢሆንም እንደታሰበው በአጭር ጊዜ የመቋጨት እድሉ የመከነ ነው የሚሉ አስተያየት ሰጪዎች እየተሰሙ ነው። ይህም ሊሆን የሚችለው ኢራን፣ ቻይና፣ ሩሲያና ደቡብ ኮሪያም ውስጣዊ አቅማቸውን በማደራጀት ከነበሩበት ደካማ የጦር መሳሪያ አቅም ረዥም ጊዜ ሊዋጉበት ወደሚችል ራስ ሰራሽ የጦር ሁኔታ ስለተሸጋገሩ ነው። ያለፉት 50 ዓመታት ለአውሮፓ የእረፍት ጊዜ የነበረ ሲሆን ለእነዚህ ሀገራት ግን የቤት ስራቸውን የሰሩበት የእንቅልፍ አልባ ዘመን እንደነበረ ተነግሯል። እናም ከጦርነት ማግስት ዓለም በአዲስ ካርታና በአዳዲስ ሀያላን የመከሰት እድሏ ሰፊ ይሆናል በሚለው ብዙዎች ተስማምተውበታል። የባህረ ሰላጤው ሀገራት ከኢራን በኩል ተጨማሪ ጥቃቶች እንደተፈጸመባቸው አስታወቁም። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳይደርስበት በቁጥጥር ስር መዋሉ ተነግሯል። ኢራን ወደ ተባበሩት አረብ ኤምሬትስ 2000 የሚጠጉ ሚሳይሎችንና ድሮኖችን ተኩሳለች። የኤምሬትስ የመከላከያ ስርዓት አብዛኞቹ ሚሳይሎችና ድሮኖች አምክኗል ተብሏል። በደረሰው የድሮን ጥቃት በዱባይ አውሮፕላን ማረፊያ የነዳጅ ማከማቻ ታንከር ላይ እሳት መነሳቱን ተከትሎ በረራዎች እንዲቋረጡ ተደርጓል። ኤምሬትስ አየር መንገድ የበረራ መርሃ ግብር በከፊል ለማቋረጥ የተገደደ ሲሆን መደበኛ በረራዎች መሰረዛቸው ተገልጿል። በሌላ በኩል አቡዳቢ አልባህያን ተብሎ በሚጠራ አካባቢ በሚገኝ የሰላማዊ ሰዎች ተሽከርካሪ ላይ ሚሳኤል በመውደቁ የአንድ ሰው ሕይወት ማለፉን የከተማዋ ሚዲያ ቢሮ ማረጋገጡ ተዘግቧል። ሳውዲ አረቢያም በርከት ያሉ የኢራን ድሮኖችን መምታቷን አስታውቃለች።
በተመሳሳይ ኢራቅ እና ኩዌትም ጥቃት እንደተፈጸመባቸው ገልጿል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴሄራን ከባድ ድብደባ እንደነበር ተገልጿል። በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላህን መሰረተ ልማት ለማውደም መሆኑን ገልጻለች። በእስራኤል ከሰሜን የሂዝቦላህ ከደቡብ ደግሞ የኢራን ሚሳኤሎች ይመጣሉ በሚል የአደጋ ጊዜ ደወል መጮሁ ተነግሯል። አሜሪካ በኢራን የከፈተችው ጦርነት ከ4 እስከ 6 ሳምንታት ይወስድባታል ተባለም። የአሜሪካ መከላከያ መስሪያ ቤት ፔንታጎን የመጨረሻ እቅድ ማስቀመጡንም የትራምፕ አማካሪ ኬቨን ሀሴት ተናግረዋል። ከትራምፕ ከፍተኛ ባለስልጣናት ውስጥ አንዱ የሆኑት ሀሴት በነዳጅ ዋጋ መጨመር በተከሰተው አለመረጋጋት የተፈጠረውን ቀውስ ለማስተካከል እየተሰራ ነው ብለዋል። አክሎም ሁኔታው እስኪረጋጋ አሜሪካውያን በትዕግስት እንዲጠብቁ ተማጽነዋል። ኢራን በመካከለኛው ምስራቅ ስጋት እንዳትሆን ማድረግ ቀዳሚ ግዴታችን ነው፣ ይህም ትልቅ ውጤት እያመጣ ነው ሲሉ ገልጸዋል። አማካሪው ከፔንታጎን ባለስልጣናት ጋር ቆይታ ማድረጋቸውን ገልጸው ጦርነቱ ከ4 እስከ 6 ሳምንታት ባለው ጊዜ ውስጥ እንደሚያልቅ ከስምምነት መደረሱን አስታውቀዋል። ወደ 3ኛ ሳምንቱ የተሸጋገረው የፋርስ ባህረ ሰላጤ ጦርነት የዓለምን የንግድና ፖለቲካ ስርዓት ማመሰቃቀሉ የሚታወቅ ነው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሆርሙዝ ሰርጥ የተዘጋው ለጠላቶቻችን እንጂ ለወዳጆቻችን አይደለም ማለታቸው ተሰማ። በመካከለኛው ምስራቅ ከ20 በመቶ በላይ ነዳጅ የሚተላለፍበት የሆርሙዝ ሰርጥ የተዘጋው ለኢራን ጠላቶች መሆኑን ኢራን መግለጿ ነው የተነገረው። ጦርነቱ መካሄድ ከጀመረበት ከ15 ቀናት በኋላ ከኛ በተቃራኒ የሚቆሙ ሀገራት የሆርሙዝ ሰርጥን ደህንነት ለማረጋገጥ ሌሎችን ተጠቅመዋል፣ በእኛና በአጋሮቻቸው ጥቃት ለፈጸሙ ሆርሙዝ ተዘግቷል ሲሉ የውጭ ጉዳይ ሚኒስተሩ ተናግረዋል። ኢራን ከአሜሪካና እስራኤል የደረሰባት ጥቃት ጦርነቱን ያለምንም ቅድመ ሁኔታ እንድትገባበት መገደዷንም የውጭ ጉዳይ ሚኒስተሩ አስታውሰዋል። ትራምፕ በኢራን ጦርነት የተነሳ ከቻይናው መሪ ዢ ጋር የሚያደርጉትን ስብሰባ ሊያዘገዩ እንደሚችሉ ተናገሩም። የአሜሪካው ፕሬዚደንት ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ በዚህ ወር መጨረሻ ከቻይናው መሪ ዢ ጂንፒንግ ጋር ሊያደርጉት የነበረውና በጉጉት ሲጠበቅ የቆየው የመሪዎች ስብሰባ ሊዘገይ እንደሚችል ጠቁመዋል። የአሜሪካና የቻይና ባለስልጣናት በፓሪስ ተገናኝተው ከመከሩ በኋላ ትራምፕ ወደ ቻይና ጉብኝት ሲያደርጉ ከ2017 በኋላ የአሜሪካ ፕሬዚደንት የመጀመሪያው ጉብኝት ነው። የዚያ ጉብኝት አጠቃላይ ነጥብ የሁለቱን ሀያላን ሀገራት ግንኙነት ማረጋጋትና ረጅም አለመግባባቶች ከቁጥጥር ውጭ እንዳይሆኑ መከላከል ነው ተብሏል። ጉብኝቱ ከተሰረዘ ለሁለቱም ሀያላን ኢኮኖሚዎች ውድቀት ይሆናል። ምክንያቱም በጠረጴዛው ላይ ስለ ንግድ ስምምነቶችና የአሜሪካን ቴክኖሎጂ ወደ ቻይና ስለመላክ ብሎም የቻይና ብርቅዬ ማዕድናትን ወደ አሜሪካ ስለመላክ ውይይቶች ይደረጋሉ ተብሎ ይጠበቃል። ለእነዚህ ሁለት ሀገራትና በመካከለኛው ለሚንቀሳቀሱ ኩባንያዎች ውይይቱ የማይደረግ ከሆነ ከፍተኛ አደጋ ሊያስከትል ይችላል። ይህ ስጋት በቤጂንግና በዋሽንግተን መካከል ያለው ግንኙነት ምን ያህል የተጋለጠና ተለዋዋጭ መሆኑን ያሳያል መባሉ ነው የተዘገበው። በሌላ መረጃ በነዳጅና በጋዝ ስርጭቱ መቋረጥ ከፍተኛ ኪሳራ የሚያጋጥማቸው ሁሉም የእስያ ሀገራት ሲሆኑ በተለይም በመካከለኛው ምስራቅ ሀገራት ምርት ላይ ጥገኛ የሆኑ ሀገራት ይበልጥ ተጎጂ ናቸው ሲሉ የድፍድፍ ዘይት ተንታኞች መናገራቸው ተሰምቷል። ሶማሊያ እስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጠች። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ማስጠንቀቂያ ሰጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግ ገልጻለች። በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሄዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችንና ድብደባዎችን እንድትሰነዝር ያስችላታል ተብሏል። እስራኤል ባለፈው ታህሳስ ወር የሶማሌላንድን ነጻነት እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሌላንድ ጋር አጋርነት መስርታለች። የሶማሌላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰርት የምትችልበትን እድል ውድቅ ማድረግ እንደማይችሉ ተናግረዋል። የሶማሌላንድን እውቅና ለመስጠት ፈቃደኛ ያልሆነችውን ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች ተብሏል።
ተመልካቾች ለዛሬ ያዝናቸው የአቤር ሚዲያ መረጃዎች የሰማችኋቸውን ይመስላሉ። በሌላ ትኩስና አዳዲስ መረጃዎች ተመልሰን እንመጣለን። ለዛሬ ግን አብራችሁን ስለቆያችሁ እያመሰገንን በያላችሁበት ጥሩ ጊዜ እንዲሆንላችሁ ተመኘን። ሰላም።